አስቀያሚ ነገር ተፈጥሯል። ይሄ መሆን የለበትም ብለን ዘረኝነትን እናወግዝና ግን መፍረድ አንችልም። ዘረኝነት በየትም መልኩ የተወገዘ አግላይነት የተወገዘ ነው። እግር ኳስ አቃፊ ስለሆነ ማለት ነው። ዩኤፋም ፊፋም ሁሉም ጥብቅ የሆነ ፖሊሲ አላቸው በዚህ እና አንቸኩል እዚህ ጋር ለማለት ነው። በአስተያየቶቻችን መብት አለ። አይ ኖ ቪኒ ስለተጠቃ ነው እንደዚህ ያለው ብንል እሱን እስማማለሁ አስተያየት ስለሆነ። ግን እንደ ሚዲያ እኔ ሚስሌድ ላረጋቸው አልችልም። በኋላ እሺ ጥቃት ደርሶበታል ብዬ ደምድሜ ዩኤፋ ደግሞ በኋላ አይ ማስረጃ አላገኘሁም እንዲያውም የበለጠ ሌላ መልክ ነው ያለው ብሎ ፍርድ ቢሰጥስ ምን ልንሆን? አሁን ግልጽ የሆኑ ዘረኝነት ጥቃት የምንላቸው አሉ። ወደ ገለልተኛ አካል ፍርድ ሳይሄዱ የምንወስናቸው። ለምሳሌ እነ ሳሙኤል ኤቶ ሙዝ ተወርውሮባቸው፣ ይሄ ግልጽ ነው። ምንም ይሄ ፍርድ አያስፈልግም። ችሎት ፊት መቆም አያስፈልገውም። ጥፋተኛ ነው ጥፋተኛ አይደለም ተብሎ ወይም ደግሞ ስቴዲየም ውስጥ የዝንጀሮ ድምጾች ደግሞ በተለይ ምስራቅ አውሮፓ ራሻ፣ ይሄ የተለመደ ነው። ይሄ ቀጥተኛ ውግዘት ሊከተለው የሚገባ የአደባባይ ጥፋት ተደርጎ ሊወሰድ ይችላል፣ በሚዲያውም ጭምር ማለት ይሄ ግልጽ ነው። እንደዚህ አይነቱ ነገር ግን ወይ አፉ ከንፈር ንቅናቄው አይታይ በማሊያ ተሸፍኗል እና ሁለት ተጫዋቾች እዚህ ጋር ውዝግብ ውስጥ ገብተዋል። አንደኛው ተሰድብ ያለ፣ አንደኛው ደግሞ እንግዲህ ለጓደኞቹ እንደገለጸው አልሰደብኩም እኔ ተንኩሻለሁ ሁልጊዜ እግር ኳስ ላይ እንደሚታይ አለ። ልጁ ቀጥታ ለሚዲያ ኢንተርቪው አልሰጠም። ጓደኞቹ ሲናገሩ ነው ትላንትና ከጨዋታው በኋላ ጓደኞቹ በሰጡት የቡድን ጓደኞቹ በሰጡት ፕሮቮክ አድርጌያለሁ። ግን የትኛውንም ተጫዋች በጨዋታ ላይ ፕሮቮክ እንደሚያደርገው ነው እንጂ የዘረኝነት ቃል በፍጹም አልተጠቀምኩም ማለት። እኔን ብትጠይቁኝ እንደ ሚዲያ ሳይሆን በግል እኔ አርጀንቲናውያንን በዚህ በኩል አላምን። አርጀንቲናውያን ብዙ ተጫዋቾች ጥፋተኞች ይባላሉ። የኤንዞ ፈርናንዴዝን ኬዝ ታውቁታላችሁ። በፈረንሳይ ብሔራዊ ቡድን ላይ ለምሳሌ በስንት ይቅርታና በስንት ተማጽኖ የተረሳ ጉዳይ ነው እና አርጀንቲናውያን ጋር አለ እንደዚህ ያለ ነገር። ይሄ ልጅም አርጀንቲናዊ እና እዚህ ጋር አሁን ልጠራጠር ይችላል የበለጠ። ግን ፍርድ መስጠት ግን በጣም ይከብዳል። ፍርድ ሰጥቶ ርዕስ መስራት ግን በጣም ይከብዳል እና ከዚህ አንጻር ነው መታየት ያለበት።